አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የዩቱብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እንደዚህም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይተባበሩ ወይም ይግቡ። ነባሮች ደግሞ ላይክ እና ሼር እንደዚህ ኮሜንት በማስቀመጥ አህለን ብያለሁ ማለት ነው። ዛሬ የመጣሁት በእነ አብርሽ ሰርግ የመዳም በጎች፣ የመዳም ፍየሎች፣ የመዳም ሀብቶች፣ የመዳም አህዮች ሲንባል ነበረ። በነገራችን ላይ እኛ አህዮችም አይደለንም፣ በጎችም አይደለንም፣ ፍየሎች አይደለንም። መልስ ልሰጥ ነው ማለት ነው። እኛ ቅመሞች ነን። ቅመም ለቤታችን፣ ቅመም ለህዝባችን፣ ቅመም ለእናት ለአባታችን፣ ቅመም ለባላችን፣ ቅመም ለልጆቻችን ነን። ሰርጉ የተካሄደው ዱባይ ነው። ስለዚህ ተከታታዮችን በዱባይ ውስጥ ያላችሁ የሰርጋችን መታችሁ ማየት ትችላላችሁ። ባሉት መሰረት ዱባዮች ወርደዋል። ደግሞ አንድ ሰው ሰርግ ሲሄድ የትም ሲሄድ ስጦታ ይዞ መሄድ ግድ ነው። ግን እነሱ ያላቸው ሀብታም ናቸው፣ አንጡልን አላሉም። ወደው ፈቅደው ነው የሰጧቸው። እነሱ ደግሞ አንቀበል ማለት አይችሉም። ስጦታ ነው ይቀበላሉ። ቢጠቀሙትም ባይጠቀሙትም የመጣላቸውን ይቀበላሉ፣ ይወስዳሉ። ፈለጉ ለሰው ሰጡት፣ ፈለጉ እነሱ ተጠቀሙት። ይሄ የእነሱ ምርጫ ነው። ወደው ፈቅደው የሰጡት አሽቃባጮች ናቸው። እነሱ ባዶ እጃችንን አንሄድም ብለው እስከ 500 እስከ 1000 እስከ 1500 ሪያል ሀዲየ ገዝተው ጀባ አሉ። ተፈደሉ አብርሽና ሩታ ብለው የሰጡት እነሱ ናቸው። እኛ ምን አገባን? እኛ እኮ ሳውዲዎች የሚያገባን ነገር የለም። ሲጀመር እኛ ሳውዲዎች እንዲህ አይነት ነገሮች ላይ አንወድቅም፣ አንሳተፍም። ከኸይር ስራ ውጭ እኛ ሳውዲዎች አንሳተፍም። በአርሲ ኩርሲ ማለት ነው። ሳውዲ ቢሆን ራሱ ሰርጋቸው ያለ አጃቢ ነበር የሚሆነው። ለምን ብትሉ የሳውዲ ሴት የተሰተረች ናት። እንደዚህ ዝልል ዝልል አታውቅም። ለማታውቀው ሰው ደግሞ ሰርግ አትሄድም። በሚዲያ ገና አየሁት ብላ ሰርግ አትሄድም። ስራ ይበልጥብኛል፣ ቤተሰቦችን ማስተዳደር ይበልጥብኛል ብላ ተፍ ተፍ የምትለው የሳውዲ ሴት ናት። ዱባዮች እኮ እየሞላላቸው ናቸው። ዘና ፈታ ብለው ነው የሚኖሩት። የሳውዲ ሴት እንኳን ቲክቶክ ላይቭ ላይ ቁጭ ብላ ቀርቶ ለምትበላበት ቁርስና ምሳ ጊዜ የላትም። ከስንት አንድ ነው እንጂ በሳውዲ ተከታታይ የሚያገኙት በዩቲዩብ በብዛት በሳውዲ ያሉት የመዳም ቅመሞች ቢዚ ናቸው። በስራ ቢዚ ናቸው። እረፍት የላቸውም። ቁርስ ለመብላት እረፍት የለም። ምሳ ለመብላት እረፍት የለም። ታውቃላችሁ፣ ቁርስ ሳትበሉ ምሳ ይደርሳል። ምሳ ሳትበሉ እራት ይደርሳል። ስለዚህ የእነሱ ምሳ የበሉበትን እቃ አንስታችሁ አጥባችሁ ልበሉ ይዛችሁ ቁጭ ስትሉ የማይጣራ የለም። ይጣራሉ። አንዷ ፍሩት፣ አንዷ ፈዋኪ፣ አንዷ ሰላጣ፣ አንዷ ኪያር፣ አንዷ ማንጎ፣ አንዷ ኬዊ ስትል አሰሪቱ ደግሞ መዳሚቱ ቺፕስ አንጭልኝ ስትል ምን ስትል በቃ ያችሊ ቁርሷ ምሳዋን ሳትበላ ይቀዛቅዛን ያንን ምግብ በቃ ትበሳጭና ትደፋውና ወደ ስራዋ ትገባለች። የዱባዮች ግን ሁል ጊዜ ስናያቸው በቲክቶክ ላይ ላይቭ ላይ ተቀምጠው ሲቦጭቁ ጌም ሲጫወቱ ነው የምናየው። እናቴ እነሱ ሞልቶላቸዋል። እነሱ የሞላላቸው ሁነው ስለተሳተፉ እኛ የሳውዲ ሰዎች ወይም እኛ የሳውዲ ሸቃሊት ወይም እኛ የሳውዲ ቅመሞች ስድብ ላይ ለምን ተጨመርነ? እኛ መጨመር የሌለብን ነው። ይሄ አሳፋሪ ነው። አሳፋሪ ድርጊት ነው። የሳውዲ ሰዎች እኮ ወይም የሳውዲ ቅመም ወይ የሳውዲ ሸቃሊት
ስራዋ ይበላሽብኛል ብላ እጃዛ የማትወርድ ሴት በየ6 ወሩ የቤት ኪራይ የማብሪያት እየመጣባት ላልተጠቀመችው እጃዛ ያባሳጫታን እንኳን አይደለም ለአብርሽና ለሩታ ለማን ሰርግ ስጦታ ልገዛ ቀርቶ ማለት ነው። ምናልባት ዱባዮች የቤት ኪራይ እንደ ሳውዲ ሴቶች ላይቸገሩ ይችላሉ። ለምን ብትሉ ምናልባት ሊረዳዱ ይችላሉ። እኛ ጋር ሳውዲ ጋር ግን የቤት አከራያችን ሊረዱና አይችሉም። እናንተ ገንዘባችሁ ሙጠጥ አርጋችሁ የሆነ ችግር አጋጥሟችሁ ከቤተሰብ ወይም ቤትም እየሰራችሁ ከሆነ ደሞዝ መቀበል ብላችሁ ሙጠጥ አርጋችሁ ትልኩታላችሁ አይደል? እነሱ የዛን ጊዜ እጃችሁ ባዶ ሲሆን ሲያዩ 10 ጊዜ መደወል፣ የማብሪያት አንጡ፣ የቤት ኪራይ አንጡ፣ የምን አንጡ፣ በቃ ትብትቧቸው ብዝት ያረጋሉ። ደሞዝ የለኝም እንዴ እየሰራሽ አይደለም? እሱ ቤት ከገባሽ አንስቶ አልወጣሽም። እጃዛ እየሰራሽ አይደለም? የምትሰሪበት ብር የት ሄዶ ነው? ሀገር ላኩት፣ ቤት እያሰራሁ ነበር፣ የቤተሰቦችን ቤት እያሰራሁ ነበር የኔን ስትላቸው እና ዳ የራስሽን ቤት እያሰራሽ ሟጠሽ ልከሽ እኔ ምን አገባኝ እና ነው የቤት ኪራይ ደሞዝ ስቀበል ተበድረሽም ቢሆን ምንም ቢሆን አንጭ ይላሉ ማለት ነው። የሳውዲ አከራዮች እንደዚህ ነው ለመዳም ቅመሞች መልሳቸው ማለት ነው። ስለዚህ የመዳም ቅመም እንኳን አይደለም ሰርግ ስጦታ ልሰጥ ቀርቶ የቤት ኪራዩ ያሳስባትና በየወሩ 500 ሪያል ደብቃ ታስቀምጣለች። ይሄ ለምንድን ነው? ለማብሪያትና ለቤት ኪራይ ማለት ነው። የቤተሰቦቿን ዙሩፍ ያልጨረሰች ናት የሳውዲ አረቢያ ቅመም ማለት ነው። እንኳን አይደለም ስጦታ ልሰጥ ቀርቶ ማለት ነው። ሰርጉ ላይም ራሱ አይወርዱም ነበር፣ አጃቢ አይኖራቸውም ነበር ሳውዲ ላይ ቢኖር ማለት ነው። ደግነቱ ዱባይ በመሆኑ ማለት ነው። እና ደግሞ እነሱ ዱባይም ሆነ አውሮፓ ሆነ ፈረንሳይ የመደገስና የማግባት የራሳቸው አማራጭና የራሳቸው ጉዳይ ነው። ይሄ እኛም የሚመለከተን የለም። ግን ዱባዮች በ1500 በ1000 በ500 የምትገዙት ስጦታ እናንተ መጀመሪያ እሱን ለራሳችሁ ገዝታችሁ ወይ? እኔ የምፈልገው ማወቅ ለራሳችሁ ገዝታችሁ ወይ? ለራሳችሁ ነፍስያችሁን ሳታለብሱ ሳታስደሱ ለነሱ አስቀድማችሁ በዚህ ዋጋ መግዛታችሁ በጣም ይገርማል። በእውነት የ80 ብር ሰዓት አለ የሴትና የወንድ ውሃ የማይገባበት በደም የሚሰራ በድንጋም የሚሰራ ሰዓቶች አሉ። እስከ 100 ብር እስከ 150 ምን አስወሰዳችሁ? ከ500 1000 1500 በዛ ላይ ደግሞ ሽቶ ዲኦር ሽቶ አለ በ100 ብር አለ የባልና ሚስት። ከዛ ላይ ምን ወሰዳችሁ? ምን አንጠለጠላችሁ? በአቅማችሁ አትሰጡም። እናንተ ለራሳችሁ ለነፍስያችሁ ለብሳችኋን አጊጣችኋን፣ መጀመሪያ ቤተሰቦቻችሁን አጊጣችኋን አልብሳችኋን፣ ምንድን አርጋችኋል? ለቤተሰቦቻችሁ ለራሳችሁ በዚህ ዋጋ ስጦታ የምትገዙት በአቅማችሁ ለምን ርካሽ ገዛችሁ ውድ ገዛችሁ አትባሉም። ዝሮ ዋጋው ስትሰጡ የገዛችሁበትን ዋጋ አንስታችሁ ነው የምትሰጡት። ከዚህ ሁላ ብር እናንተ ምን አስወሰዳችሁ? ለምን እናንተ ሀገር መግባት አትፈልጉም? ሰው ሀገር እኮ ስትኖሩ ክፉና ደግ አለ፣ ሞት አለ፣ በሽታ አለ፣ ለራሳችሁ ማሰብም አለ። ገንዘብ የያዙ ዱባዮች ማለት ነው እንደ ሳውዲዎች። ሳውዲ እኮ ጎበዝ ነን እኛ ሳውዲዎች እኮ አንጠገብም ሲጀመር ማለት ነው። ገባችሁ? ከቤተሰብና ከኸይር ስራ ውጭ ሌላ ላይ ገንዘባቸውን አያጠፉም የሳውዲ ሰዎች ማለት ነው፣ ወይም የሳውዲ ቅመም። እና አስተያየቴ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ሀሳብ የምትደግፉ ካላችሁ በሰብስክራይብ እና በኮሜንት በላይ ከአሳውቁኝ። ትክክል ነሽ የምትሉም ኮሜንት ጻፉልኝ ማለት ነው። እና ሰብስክራይብ ማድረጋችሁ እንዳትረሱ። ማግባት ካለ ከፈለጉበት ቦታ ይደግሱ፣ ይጋቡ። እኛም የሚመለከተን የለም። እና እኛ በግ አይደለንም። በግ ልትሉና አትችሉም። ስለዚህ እኛ በግ አይደለንም። እሺ ሰምታችኋል።